እሺ ውድ የቻናሌ ተከታታዮች ባለፈው ካቆምንበት ዛሬ የምንቀጥል ይሆናል ማለት ነው። አላይመንታችንን ሰርተን ነገር ግን ከርብ ሳናስገባ ነው አቁመን የተለያየ ነው። ዛሬ ከርብ ከመስጠት ተነስተን የተቀሩትን ሙሉ እናያለን ማለት ነው። በመጀመሪያ ደረጃ ግን አላይመንታችንን ስንሰራ እኔ ለስፔሻል ክላስ ስሰራ የነበረውን የሴቲንግ ሎድ አድርገን ነው በሱ ነው የምንቀጥለው ማለት ነው። ይሄ ዲፋልቱ ትንሽ ስለሚያስጠላ እና ስለሚያስቸግር በሱ የምንቀጥል አይሆንም። እዚህ ማኔጅ ላይ ልምጣና ያኛውን ኢምፖርት ላድርገው ወይም ሴቭ አድርገው ነው የሚለኝ። ኢምፖርት ላድርገው እና በዛኛው የምንቀጥል ይሆናል ማለት ነው። ሴቲንጉን በዛኛው ልክ እናስተካክለውና እየጨረሰ ነው። ኦኬ ሰክሰስፉል ብሏል ማለት ነው። አሁን ሎድ አድርገናል። ስለዚህ በዚሁ መቀጠል እንችላለን ማለት ነው። በመጀመሪያ ስኬላችንን ትንሽ ዝቅ እናድርገው አይደለ? አሁን ሁሉንም ነገር እያስተካከልን ስለምንሄድ ስኬላችን ትንሽ ዝቅ ይበል። ለማየት ያክል ብቻ ቆሽ ከሰራነው በኋላ ትንሽ ዝቅ እናድርገው። ይሄን አላይመንቱን ለመስራት እንዲያገለግለን ይቀመጥልን እና ከርቦቻችን ስናስገባ ይጠቅመናል። እሺ ይሄ እንደባለፈው ነው። እንግዲህ አላይመንቷን ክሊክ አደርጋለሁ። ከዛ እዚች ጋር መጣና ጂኦሜትሪክ ኤዲተር የምትለዋን አስነሳታለሁ ማለት ነው። እቺን አስነሳለሁ። ከዛ ከርቭ ነው የምሰጠው። ከዛ በፊት ግን አላይመንታችንን ከመስራታችን በፊት ፕሮፐርቲ ላይ እንግባና ክራይቴሪያ እንሰጠዋለን ማለት ነው። ዲዛይን ክራይቴሪያ ሰጥተነዋል። በእርግጥ ባንሰጥ ኖሮ ከውስጥ መጣና ይሄ የራሱ ዲፎልቱ ነው። ይሄ የራሱ ነው። እዚህ ጋር እመጣና እኔ ካስቀመጥኩበት ፎልደር ላይ ፈልጌ ዲዛይን ክራይቴሪያውን አስገባለት ነበረ ማለት ነው። አሁን ይሄ ያ 2013 ሜትሪክ ኢማክስ 8% ሱፐር ኤሌቬሽን ያለውን አስገብተናል ማለት ነው። ስለዚህ በዛ ነው የምንቀጥለው ማለት ነው። እዚች ጋም ዲዛይን ስፒድ አስቀምጠናል። እነዚህ ወሳኝ ነገሮች ናቸው። ባይዞ አላይመንት ሲሰራ ወሳኙ ነገሮች ዲዛይን ክራይቴሪያ ያስፈልገናል። እኔ አሁን በዲሲ6 ነው እየሰራው ያለሁት። ስለዚህ በዲሲ6 ስታንዳርድ ነው ዲዛይን ስፒድን ማስቀምጠው። ያን የዲሲ6ን ስታንዳርድ ተከትሎ ነው ሆሪዞንታል ቱ ቨርቲካል አላይመንቴን የሚሰራልኝ ማለት ነው። ለማንኛውም እዚች ጋር ልምጣና እንትኗን አስነስቼ ላሳያችሁ። የት ጋ ነው? ዳታ ውስጥ አይደለም። ሲቪል 3D ዳታ እዚህ ውስጥ ነው። ከዚህ ነው ዲዛይን ክራይቴሪያውን የወሰድኩት። እኔ ዲሲ6 ነው ወስጄ እየሰራሁላችሁ ያለሁት። በዋናነት እዚህ የመጣ ነው ግን ማኑዋል ፍለጋ ነው። ኢራ ማኑዋልን 2013 ጂኦሜትሪክ ዲዛይንን እናስነሳለን። እሱን ተከትለን ስለሆነ የምንሰራው ማለት ነው። በአንድ አጋጣሚ እዚሁ ራሱ ላይ ነው ያለው። ይሄ ለስፔሻል ቱቶሪያል እየሰራው በነበረው ሰዓት የተቀመጠበት ቦታ ነው። አሁን ይሄ ዲሲ6 ነው። የዲሲ6ን ስታንዳርድ ነው የምንከተለው። ዲዛይን ስፒዳችን 85 ነው። ዲዛይን ስፒድ 85 ሲሆን ሚኒመም ሆሪዞንታል ከርቭ አለ። ማክሲመም ግሬዲየንቶች አሉ የተቀመጡ። ማክሲመም ሱፐር ኤሌቬሽን አለ። ክረስት እና ሳጋችን አለ ቨርቲካል ከርቭ ላይ። ይሄ ቨርቲካል ከርቭ ላይ ክረስት እና ሳጋችንን እያየን በስታንዳርዳችን አንዴ ከሰጠነው ከዚህ አንጻር ነው ማለት ነው ሁሉንም ነገር ሲቪል 3D ላይ የሚያይልን ማለት ነው። እና ይሄንን እኔ 50 ሰጥቼዋለሁ ምክንያቱም ከርቭ ላይ አስቸጋሪ ስለሚሆን ማለት ነው። ለማንኛውም በ85 እንነሳና ይሄንን ደልተን ምንድነው የምንለው? ይሄኛው ሮሊንግ ነው ማለት ነው። ሮሊንግ ብለን እንነሳ በመጀመሪያው ስፒዳችን ማለት ነው። በመጀመሪያው ስፒዳችን 85 ነው። የመጀመሪያውን ስፒዳችንን በ85 እንነሳ። ምክንያቱም ይሄንን
85 ያልኩበት ምክንያት ቴሪያን ክላሱ በብዛት ሮሊንግ ስለሚሆን ነው እና ያንን አንዴ አሳይቻችሁ ልመለስ። ይሄንን ሰርፌስ ፕሮፐርቲ ላይ እንግባና ወይም እዚህ ጋር ተመልሰን እናስተካክላለን። ፕሮፐርቲ ላይ ገብተን ግን እንስተው መጀመሪያ ይሄንን አናሊሲስ ላይ እንግባና ኤሌቬሽን ሳይሆን ስሎፕ ነው የምንፈልገው እኛ። ስሎፕ 4 በቂያችን ነው። 4 ገብቷል። ይሄ አሁን ባይገባ ኖሮ ይሄንን 4ቱን ወደ ታች እናስገባውና ከዛ እዚህ ጋር የምንፈልገውን ከለር እንሰጣለን ማለት ነው። ይሄ ስለገባ ራሱን ክሊክ እናደርጋለን። ከዛ እንመጣና ኤዲት ስታይል ላይ ገብተን እናብረዋለን ማለት ነው። አለጊዜው ይሄንን አንፈልግም እኛ ስሎፕ ነው የምንፈልገው። ስሎፕ ላይ እንምጣና ስሎፕ እናብራ። እንደምታዩት ነው። አሁን እኔ ለሮሊንግ የሰጠሁት ሮሊንግ ማለት ከ25 እስከ 50 ያለው ነው አይደለ? ከ0 እስከ 5 አለ ፍላት ነው። ከ5 እስከ 25 አለ ሮሊንግ ነው። ከ25 እስከ 50 አለ ማውንቴኔስ ሲሆንና ከዛ በላይ ሲሆን እስካርፕመንት ይሆናል ማለት ነው። ስለዚህ ይሄኛው ከ5 እስከ 25 ያለው ላይ ስለሚያርፍ በብዛት አረንጓዴው ከ5 እስከ 25 ላይ የሚያርፍ ነው ማለት ነው። አንዴ ደግሜ ላሳያችሁና ይህንን ስሎፕ እንበለውና እንየው። እንደምታዩት ነው ከ0 እስከ 5 ይሄ ነው ሲያን ከለሩ ማለት ነው። ከ5 እስከ 25 ደግሞ አረንጓዴ ከለሩ ነው። ከ25 እስከ 50 ደግሞ ቢጫ ከለሩ ነው። ግሬተር ዛን 50 እና አባቭ ሲሆን ስካርፕመንት ይሆናል ማለት ነው። እና ይሄ ሬድ ከለር ይኖረዋል። ከ25 እስከ 50 ደግሞ ቢጫ ከለር ያለው ማውንቴኔስ ነው ማለት ነው። ከ5 እስከ 25 ያለው ደግሞ ሮሊንግ ነው፣ አረንጓዴ ከለር ያለው ነው ማለት ነው። እና ይሄንን ከለር እዚህ መተን ስናይ በብዛት ወደ አረንጓዴው ነው የሚያደላው አይደለ? ቀይ አለ፣ ቢጫም አለ። እነሱ ግን አላይመንት ለመስራት እንደ መነሻ የሚሆኑ አይነት ከለሮች አይደሉም። አቀማመጣቸው ላይ ስናያቸው አልፎ አልፎ የሆነ ቦታ ላይ ልፍልፍ ብለው የሚታዩ ነገሮች እንጂ እዚች አካባቢ ካለው በቀር አረንጓዴ ነው የሚበዛው ማለት ነው። አሁን ይሄ ቀይ እንደ ቦይ ምናምን እንደ ጉድጓድ አይነት ነገር ነው እንጂ ቴሪያንን የሚወስን አይነት ከለር እያየን ስላልሆነ እዚህ ውስጥ ኦልሞስት ቴሪያናችንን ለመወሰን ሮሊንጉ ነው የሚበዛው እና ከዛ ተነስተን ሮሊንግን እንይዛለን ማለት ነው። ሮሊንግን ስንይዝ ደግሞ ሮሊንጋችን 85 ላይ ነው የሚያልፈው ዲዛይን ስፒዱ ማለት ነው። ግሬዲየንቱን ስንወስን ማለት ነው። እና ግሬዲየንቱን ወስነን ስንመለስ ዲዛይን ስፒዳችን 85 ላይ ያልፋል ማለት ነው። ስለዚህ በሮሊንግ ስንነሳ ምክንያታችን ያ ነበረ። ከሮሊንግ እንነሳ ስንል በግምት ሳይሆን የመነሻ ምክንያታችን ሮሊንግ ለማድረጋችን ያኛው ነው። ነገር ግን በሮሊንግ ያስጨርሰናል ወይ? እናየዋለን። እሱን እናየዋለን ማለት ነው። ስታይል ላይ እንግባና ወደ ነበረበት እንመልሰው። አሁን ስሎፓችንን አንፈልገውም አይደል? ሜጀር ኮንቱራችንን ነው የምንፈልገው እና ቦርደራችንን እንፈልጋለን ማለት ነው። ከፈለግን ማይነሩንም ማስነሳት እንችላለን። በቂ ይመስለኛል። እንደውም እኔ ቦርደር ባይኖር ደስ ይለኛል። በሜጀር ብቻ ብናየው ጥሩ ነው። ካልሆነ ደግሞ ያንሳል ብለን ካሰብን ሰፊ ነው ማለት ነው እንትኑ እና ማይነራችንንም እንጨምራለን ማለት ነው። ማይነራችንንም እናበራና እንደዚህ ይሆናል ማለት ነው። እሺ አሁን ይሄ እንደዚህ እንዳለ ምን እናደርጋለን ማለት ነው? ቅድም እንደነገርኳችሁ ዲዛይን ክራይቴሪያ ሳይሆን ጂኦሜትሪ ኤዲተሯን እናስነሳትና አላይመንታችንን ከርቭ እንሰጠዋለን። እንዳልኳችሁ ቢልዲንጎች አሉ የተለቀመው ዳታ ላይ ማለት ነው። ሌፍት እና ራይት ኤጆች አሉ የሮዱ እነሱን እያየን አካባቢውን ሳንረብሽ ኮስቲም ሳናረገው አላይመንታችንን ብዙ ቦታዎችን ሳይነካካ እንዴት አላይመንታችንን ሴፍ እና ኢኮኖሚካል አድርገን ለመስጠት የተቀመጡልንን ዳታዎች ተጠቅመን እንሰራለን ማለት ነው። እነዚህ ዳታዎችን ባለፈው ስናይ በከለር እንደዚህ ለይተን ያስቀመጥናቸው እጅግ በጣም ጠቃሚ ዳታዎች ስለነበሩ ነው ካሉት ውስጥ። በኋላም ደግሞ እየገፋን ስንሄድ
ድሬኔጅ ስትራክቸሮች ላይ የተቀመጡ ዳታዎችን እያወጣን የድሬኔጅ ስትራክቸርን ለብቻው አላይመንት እየሰጠነው ክሮሴክሽን እያስቀመጥንለት የራሱን ክሮሴክሽን እናወጣለን ማለት ነው። ምናልባት ብሪጅ ቢኖረን ፓይፖች ቢኖሩን ምናልባት ደግሞ እነዚህ ስላብ ከልቨርቶች ምናምን ካሉን እነሱን በራሳቸው መንገድ ነው እና የምናወጣው። አንዳንዴ ቀጥታ ከሳምፕል ላይን ስንወስድ 90 ዲግሪ ነው እና ሳምፕል ላይን ሲቪል ስሪዲ የሚሆን ሌሎች ሶፍትዌሮች የሚያሰምሩት ምናልባት በአንግል ኦፍ ሮቴሽን ካላቸው ያንን በራሳቸው አላይመንት እየሰራን ነው እና የምናወጣው። እሱን ስንደርስበት የምናየው ነው የሚሆነው። ለጊዜው ግን አላይመንታችንን ከርቭ መስጠት ስላለብን ከርቭ እንሰጣለን ማለት ነው። ባለፈው ስንሰራ ፍሪ ከርቭ ነው አይደለ? ቢትዊን ቱ ኢንቲቲስ ነው ስንሰራ የነበርነው ማለት ነው። አሁን ይሄንን ስንሰራ የነበርነው ሳይሆን ሳሳያችሁ የነበረው እነዚህ አሉ። ከነዚህ ውስጥ በጣም ቤስቱን እየመረጥን እንጠቀማለን ማለት ነው። ይሄ ባይ ዘ ዌይ ትራያል ኤንድ ኤረር ነው እና እናንተ ስትሞክሩት ነው ብዙ ነገር የሚገባቸው። ስለዚህ እኔ ፍሪ ከርቭን ልጠቀም ቢትዊን ቱ ኢንቲቲስ ማለት ነው። ሁለት ኢንቲቲዎችን በእነሱ መካከል ከርቭ እንዲሰራልኝ ነው የምፈልገው። እንደነገርኳችሁ ዲዛይን ስፒዳችን 85 ነው። ሆሪዞንታል ከርቫችንም እኛ እንወስናለን ማለት ነው። ለዛ 180 ነው የምትሉት ግሬተር ዛን 180 በጣም ትልቅ ነው እና ወደዛ ነው የሚገለብጠው። አይሆንም። ለዛ 180 ነው ከርቫችን አይደል? ትንሽ ነች። ከምን እንነሳ? 300 ልበለው እኔ የመጀመሪያዬን ከርቭ፣ ቀጥሎ ያለኝንም 300 ልበለው። ምናልባት ሲጋጭ ራሱ ይነግረኛል ማለት ነው። ይህንን እንትን ስትሰሩ በብዛት መነሳት ያለባችሁ ከፊት ለፊት ነው። እሺ፣ ከኋላ ከቼኔጁ መነሻ ነው እየነካችሁ ወደዚህኛው የምትነኩት። በብዛት ዋን ሳይድ ከሆነ የምትነኩት እሺ አይልም፣ ያስቸግራል። እና ይሄንን ከርቭ ሰጥቼዋለሁ አይደል? እሺ፣ እዚህ ጋር ነኝ። ለዛ 180 ይሄንን 200 ልበለው፣ ትንሽ ከርቡ ሻርፕ ስለሆነ ይሄንን 150 ልበለው። ከርባቸው ሻርፕ የሆኑትን ራዲየሳቸውን በደንብ ስታበዙ ሩቅ ነው እና ጥሏቸው የሚሄደው። እሱንም እየተጠነቀቃችሁ። ለዛ ነው ቅድም ዲዛይን ስፒዳችን ብቻ ድሮባኮች አሉት። ይሄንንም 250 ልስጠው። ይሄንን 100 ልስጠው። 100 ይበዛል። እያየን የምናስተካክለው ይሆናል ማለት ነው። ኦኬ፣ ጨረስን። አሁን ከርቫችንን ጨረስን። አላይመንታችንን ክሊክ እናድርግበትና እንየው እስቲ። ከዚህ ተነስተን እንየው። ምን ላይ ነው ያለው? ኤጅ ላይ ነው ያለው። ራይቱ የሮዱ የራይት ሳይድ ኤጅ ላይ ነው ያለው አላይመንታችን። ስለዚህ እዚህ ጋር ምን እያሳየን ነው? ዋን ሳይዱ ቢልዲንግ ውስጥ እየገባብን ነው። ይህንን እዚህ ጋር አንድ ነገር ኖቲክስ አድርገናል። እንቀጥላለን ወደዚህ እና ይሄኛው አሪፍ ነው። ኢቭን ከርቭ ራሱ የማያስፈልገው አይነት ቦታ ይመስላል። እስኪ ከርቭ የማያስፈልገው ከሆነ ወደ ኋላ እናጠፋዋለን። ስትሬት ላይናችንን ሌላ ቦታ ስቦ ማያስገባ ከሆነ ከርቭ አያስፈልገንም። ይሄም ኤጅ ኦፍ ሮድ ላይ ነው ያለው። ይሄ ደግሞ ከሴንተራችን እጅግ በጣም ጥሎን ወጥቷል። ለዚህ ነው መሀል ላይ ከርቭ አድ የምናደርገው እና ይሄ ጥሎን ወጥቷል። ይሄኛውም ወደ ታች ጥሎ ወጥቷል። እዚህ ጋር በመሀላቸው ያለችው ዲስታንስ ትንሽ ናት። ስታንዳርዳችንን ስለማያሟላ ነው። እዚህ ጋር ስትሬቷ ከርቡን ጨርሰን አንደኛው ከርቭ ከመጀመሩ በፊት ያለችው ስትሬቷ ላይን
አታሟላም እና እሷን ነው እያሳየን ያለው። እዚህ አካባቢ ጥሩ ይመስላል አይደል? እዚህ አካባቢ ጥሩ ይመስላል መንገዳችን ከሞላ ጎደል እዚህ አካባቢ ጥሩ ነው። እሺ ከዛስ ቴብሏን አስነስተን እንይ። እንደምናየው የመጀመሪያ ሁለቱ አልፈዋል። እነዚህ ሁለቱ ደህና ናቸው። ስናያቸው አቀማመጣቸውም ደህና ነው። እዚህ አካባቢ ያላቸውም ነገር ደህና ነው እና አሁን ዋናው ነገር ሶስተኛ ከርብ ላይ ያለው ነገር ማለት ነው 200 ሚኒመም ነው እኛ የሰጠነው፣ ግን ሚኒመም ራዲየስ ደግሞ ስታንዳርዳችን ዲሲ ክላስ 6 እየጠየቀን ያለው 280 ነው። ስለዚህ አንደር ስታንዳርድ ነው እየተጠቀምን ያለ ነው እያለን ያለው። ያንን ማስተካከል ሊኖርብን ነው ማለት ነው። ይሄንን ለማስተካከል ቀጥታ ምንድን ነው የምናደርገው? ይሄንን ዘጋና ዲዛይን ስፒዳችን ላይ ነው የምንጫወተው። አሁን ይሄ ስንት ኪሎ ሜትር ላይ ነው ያለው? 600 አይደል? 600 ሜትር አካባቢ ነው ይሄ ነገር የተከሰተው። ሌላስ ተጨማሪ የት ነው ያለው? ኦልሞስት ከ400 ምናምን ጀምሮ ነው። 400 500 አለ እስከ 1 ኪሎ ሜትር ማለት ነው። ከ400 እስከ 1 ኪሎ ሜትር ድረስ እንደውም እስከ መጨረሻ አይነት ነገር ነው እያሳየን ያለው። የመሃሉ 600 ሜትር ምናምን ናት ያለችው እና ለ600 ሜትር እንትን አናደርግም። 400 ሜትር አካባቢ ነው የሚነሳው ማለት ነው። ይሄን እንዝጋውና አላይመንታችንን ክሊክ አድርገን ፕሮፐርቲያችን ላይ እንመጣለን። ስለዚህ አንድ እንጨምርና እስከ ስንት ነው ያልነው? እስከ 400 85 ይሄዳል ማለት ነው። ይሄ ሮሊንግ ይሆናል። ከዛስ ከ401 ይነሳና በታውን እንያዘው ይሄን፣ ምክንያቱም በጣም ዝቅተኛ ነው እየፈለገ ያለው እና ይሄን ኦኬ ብለን የመጨረሻውን ኪሎ ሜትራችንን እንይ። 1 ፕላስ 558 ይላል። 550ን እንያዘው 550ን እንያዘው እና እንቀጥል። እሺ አንድ እንጨምርና እስከ 557 እንበል። ይሄ ምንድነው? ታውን። ይሄንን ይዘን እንመጣለን ማለት ነው። አሁን ያንን ገድበነዋል። ስለዚህ ቀጥታ ጂኦሜትሪክ ኤዲተር ላይ እንመጣና ይሄንን እናስነሳለን። ከከርቫችን እንነሳለን ማለት ነው። ከርቭ ዋን እና ከርቭ ቱ ሰላም ናቸው ብለናል ከአቀማመጣቸውም ጀምሮ። ስለዚህ የምንነሳው ከከርቭ ስሪ ነው ማለት ነው። ከዚህ እንነሳና ይሄንን ትንሽ ዝቅ እናድርገው። ቢያንስ ስንት ይሁን? 150 ይሁንና እንየው እስቲ። 150 አካባቢ ይሁን እንየው። ኦኬ ዲዛይን ስፒድ አላስተካከልንም ማለት ነው። ሶሪ አንድ ረስተን የመጣነው ነገር አለ። ይሄንን አላስተካከልንም። 50 ማድረግ አለብን አይደል? 50 ብናደርገው ዋርኒንጋችን ይጠፋል ማለት ነው። እዚህ አካባቢ ያለው አሁን ዋርኒንጋችን ጠፍቷል። ስለዚህ እኛ እንደሚመቸን ነው ማድረግ ያለብን ከዚህ በኋላ አላይመንታችን ሞር ሴፍ እንዲሆን እያየን ከርቭ ያነሳውን እያስጠጋን ወደ መቀጠሉ እንሄዳለን። ይሄ ስትሬቱ ነው ትንሽ 100 ሜትሯ የራዲየሱ መዳረሻ እሷን ነው ማስተካከል ያለብን። ይሄንን
እስቲ እቺን ፒአያችንን እየጎተርን ወደ ሴንተር ለማስጠጋት እንሞክራለን። በተቻለን አቅም መንገዳችን ሴንተር ላይ እንዲሆን እንጥራለን ማለት ነው። በተቻለን አቅም ይሄ አሪፍ ነው። ኦኬ ሶስቱ ከርቦች አሪፍ ናቸው አሁን። ስለዚህ የዚህኛውን ከርብ አራተኛውን ከርብ እንቀንሳለን ማለት ነው። 1 2 3 4 ሽናትና እቺን እንቀንሳት አራተኛዋን ከርብ ትንሽ 100 እናርጋት። አሪፍ ናት ግን ሻርፕ ስለሆነ ከርቡ 100 ትንሽ ሳይንስ አይቀርም 125 ብናደርግ በቂ ነው። 125 አሪፍ ላይ ነው ያለችው እሷ ቦታዋ። ስለዚህ ይሄ ስትሬቱ ነው የወጣውና ስትሬቱን ለማስተካከል እንሞክራለን ማለት ነው። ትንሽዬ ይሄንን ሳብ አድርገን እዚህ አካባቢ ብናደርገው ይሄንን ደግሞ እዚህ ብናደርግ አስቸጋሪ ከሆነ እዚህ ጋር ከርቭ እናደርጋለን። ከርቭ እዚህ ጋር ማድረግ ግን በጣም አስቸጋሪ ነው። ይሄ በሁለቱ መካከል ያለው ወይም ብቸኛው ስትሬት መንገድ ይሄ ነው እና መንገዱ በጣም አስቸጋሪ መንገድ ነው። ከርቭ ይበዛዋል እና ከአላይመንታችን በጣም ስለሚያርቀን ነው ባይዞ ከርቭ እየተጠቀምን ያለነው። ስለዚህ ይሄንን ወደዚህ ስንስብ ያኛውም አብሮ ነው የሚወጣብን። እስቲ ለማንኛውም ግን እንየው እስቲ። ወጥቷል አይደል? ይሄ ይወጣል ማለት ነው በጣም። ስለዚህ ከርቫድ እናደርጋለን። ግዴታችን ነው ከርቫድ ማድረግ። እሱ ጋር አንድ ከርቫድ እናደርጋለን። ከዛ ውጪ ያለው ሰላም ነው። ሰላም ነው። ይሄንን ብቻ ትንሽ ወደ ውስጥ ሳብ እናደርጋለን። ሴንተር ላይናችን አካባቢ እንዲሆን አትሴት በቃ ይሄ አሪፍ ነው። እዚህ ጋር ግን አንድ ከርቭ አድ እናደርጋለን ማለት ነው። አድ ኤንቲቲ የምትለዋን እዚች ጋር ኢንሰርት ፒአይ የምትለዋን እዚህ አካባቢ እናስገባለታለን። ከዛ ከርቭ እናስገባለን ማለት ነው። እዚች ጋር እና እዚች ጋር እንደዛ እንልና በ150 እንነሳ እስቲ። ይሄን ኢንተር እንበል። ከዛ እዚህ ኤዲተር ላይ እንምጣና ስንተኛ ከርቭ ነች? አይደለም እቺ ነች 300 እንበል እስቲ። ይሄ 150 ባለበት መልስ ነው አይደለም። ያው አላይመንት ስንሰራ ትንሽ አስቸጋሪ ነገሮች አሉት። ፒአይዋን እንፈልጋትና እንስባታለን። ካልሆነ ደግሞ እናጥፋው እስቲ።
እናጥፋውና ድጋሚ እናስገባ። ኢንሰርት ፒአይ የምትለዋን ክሊክ አድርገን እዚች ጋር እናስገባና ከዛ ከርቭ እናስገባ። እስኪ 400 ራሱ ለቦታው በጣም ትንሽ ነው እና አስቸጋሪ ነው። ባይዞ ወደዛ ብንስባት ትጠፋብናለች። ይሄንን አሁን ወደዛ ስስበው ቦታው በጣም ስትሬት ነው። ለከርቭም የሚሆን አይነት ቦታ አይደለም ለመስጠት ራሱ፣ ግን ሌሎቹን ይስባል። አሁን ይሄ ሲሄድ ይሄንን ይዞት ነው የሚወጣው እና ይሄንን ከማስተካከል አንጻር ምን እናድርጋት የሚለውን ነበረ። ይህም ትንሽ ወደዚህ መሆን ይፈልጋል። እሺ ምንም ማድረግ አንችልም። ከርቭ ነው የሚያስፈልገው ቦታው ላይ። በጣም የወጣው የት ጋር ነው? እዚህ ነው የወጣውና ይሄም ፒአይ ያስገብተናል። እንግዲህ ባይዞ ከርቫችን እያነሰ ነው እንትኑ አንድ ቦታ የሚሰበሰበው። ከርቡ ቢሰፋ ኖሮ 800 እናድርገው እስቲ። እዚህ ጋር እናሰፋዋለን። እዚህ ጋር እያሰፋን ማየት ነው። 1200 እስቲ አሁን ከዛ እንቀንሰዋለን ማለት ነው። ራዲየሱ ሲበዛም ጥሩ አይደለም። ትንሽ እንቀንሰውና ይሄን ብናስጠጋ ነው የሚሻለው አይደል? አብዛኛው ላይ ሄዶ ስትሬታችንን ስለጨረሰብን እዚህ ድረስ ነው ባይዞ ከርቫችን። ይሄ ከዚህ ተነስቶ እዚህ ነው የሚጨርሰው። ያኛው ከርቭ ያለው እዛ ነው። ጨርሰናል። አሁን ጨርሰናል ማለት ነው። አሁን ምንም አይነት ዋርኒንግ የለብንም። ያደንን ከርቭ ጨርሰናል። ቺኛዋን ዲስታንስ ትንሽ መጨመር አለብን። የት ጋር እንደሆነች እንደያት እና ቺኛዋ ከርቧን ነው የመጨረሻዋ ከርቭ 125 እናድርጋት። 125 እናድርጋትና ትንሽ ሳብ እናድርጋት። አሪፍ ነው ያለችው በእርግጥ
ትንሽ ብቻ መለስ የምናደርገው። አሁን ጨርሰናል ማለት ነው። ቢትዊን ቱ ፖይንትስ በእነዚህ ከርቦች መካከል የተወሰነ ነገር አለ፣ ግን በቃ ይሄ ከበቂ በላይ ነው። አሁን መንገዳችን በጣም ሴፍ ነው፣ ፕላስ ደግሞ ኢኮኖሚካል ነን ማለት ነው። ከርባችንን ጨረስን። ከዛ ምን እናድርግ? አሁን የመጀመሪያው ነገር ይሄንን የተዘበራረቀውን ነገር ለእናንተ ካዘጋጀው ቱቶሪያል ላይ ወደ ነበረው ወስድላችኋለሁ ማለት ነው። ራይት ክሊክ አድርጉና አላይመንቱ ላይ አላይመንቱን አንዴ ክሊክ አድርጌ ከዛ ራይት ክሊክ አድርጌ ኤዲት አላይመንት ሌብል ላይ እገባለሁ ማለት ነው። ከዛ ይሄን ሁሉ አጠፋዋለሁ፣ አልፈልግም እኔ ይሄን ሁሉ። ይሄ የመጀመሪያው የራሱ ነው ማለት ነው። ሜጀር ስቴሽን እፈልጋለሁ፣ ግን የምፈልገው በራሴ በሞላሁት ነው እና በየ20 አልፈልግም፣ ይሄንን በየ100 ነው የምፈልገው። ከዛ ማይነር ስቴሽን አያስፈልግም። ማይነር ስቴሽን ካስፈልገኝ ደግሞ ቲክ ነው የምፈልገው። ይሄንን በየ50 ሜትሩ ቲክ ያድርግልኝ። ከዛ በተረፈ ጂኦሜትሪክ ፖይንት ያስፈልገኛል። ይሄንን አደርጋለሁ። ሌላ የምፈልገው ነገር የለም። ምናልባት ሱፐርሊቬሽን ወደ በኋላ አካባቢ አስነስተነው እናየዋለን። አይተን ማጥፋት ብቻ ነው ብዙም ስለማንፈልገው ማለት ነው። ያንን ነው የምናደርገው። ይሄ አሁን የራሴ ስታይል ነው ማለት ነው። ይሄ የራሴ ስታይል ነው። በመጀመሪያ ደረጃ ይሄንን መጣና እቀንሰዋለሁ። አንድ ለ200 ሳደርገው ይስተካከላል ማለት ነው፣ ውስጥ ይገባል። እቀጥልና ደግሞ ይሄንን አጠፋዋለሁ። በቃ አልፈልገውም ከዚህ በኋላ አልፈልገውም። ይሄንን ደግሞ ሴቲንግ ላይ እገባና ወደ ራሴ እቀይረዋለሁ ማለት ነው። ፊቸር ኮንሰልቲንግ የሚል አለ፣ ሰርፌስ ስታይል። ይሄንን ወደ ራሴ እቀይረዋለሁ። ከዛ ስታይል ላይ ገባና ሰርፌስ ስታይል ቪዚቢሊቲው ላይ ማይነሩን አጠፋለሁ። ማይነር እንዲታይ አልፈልግም ስለሚወሳሰብ፣ ሜጀሩ ይበቃኛል ማለት ነው። እንደዚህ ይሆናል። ከዛ ደግሞ እቀጥልና እዚህ ጋር ፖይንት ግሩፕ ላይ መጥቼ ከዚህ በኋላ አልፈልጋቸውም አይደል? ምክንያቱም ለዚህ ብቻ ነው እነዚህን ነገሮች የፈለግኳቸው። አላይመንቴ ላይ በስነ ስርዓት ሆሪዞንታል አላይመንቴን ስሰራ ከርቦቼን ምናምን ሳስቀምጥ ቢልዲንጎቹን እንዳልነካ ከመንገድ እንዳልርቅ ምናምን ጋይድ እንዲያደርጉኝ ነው በመጀመሪያም ስነግራችሁና ይህንን ስናዘጋጅ የነበረው። አሁን ስለጨረስኩኝ ይህንን ነገር አልፈልጋቸውም እና እንዲረብሹኝ አልፈልግም። በዋናነት የምፈልገው ይህንን ብቻ ይሆናል ማለት ነው። አሁን የሚያስፈልገኝ ይሄ ነው። እናንተ እያያችሁ እንደምትፈልጉት ማድረግ ትችላላችሁ። ይሄ በጣም ጠበበ ምናምን የምትሉ ከሆነ ስታይላችሁ ላይ ትገቡና ማይነራችሁን ማብራት ትችላላችሁ። ማይነራችሁን አብርታችሁ ትንሽ ሰፋ ያለ ነገር ሰርፌስ ላይ ማየት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ይሄን ግን አኖቴት ስታደርጉ በኋላ በጣም ጥቅጥቅ ስለሚል ያስጠላል እና እናንተ ከፈለጋችሁ ግን እንደዚህ ይሆናል ማለት ነው። አሁን ለምሳሌ እንደዚህ ሲሆን ዋናው ጥቅሙ ምንድነው? ቦታዎቹን በደንብ እንድታውቋቸው ይረዳችኋል። አሁን ይሄ ኤሪያ በአይን ስናየው ራሱ ፊል ኤሪያ ነው የሚመስለው አይደለ? ፊል ኤሪያ ነው የሚመስለው። ከት ኤሪያዎችም አሉ እንደየ ቴሪያን ክላሳቸው እንዴት የመሬት አቀማመጣቸውን ሰርፌሳችን እንደሚናገር ማለት ነው። አሁን ይሄ ዳገት ነው፣ በጣም ዳገት ነው፣ ፒክ የሆነ ዳገት ነው ማለት ነው። እዚህ አካባቢ እያየን ያለ ነው፣ ተራራማ አካባቢ እያየን ነው ማለት ነው። ተራራም ባይሆን ዳገት ነው፣ የተወሰነ ዳገት ያለው አይነት ነገር ነው እና ይህንን ቅድም በስሎፕ መልክ እንትን ብለነው ያየነው ነው እና ሆሪዞንታል አላይመንታችንን ለመቋጨት ትንሽ ነገር ነው የቀረን ማለት ነው። አሁን ይህንን ክሊክ እናደርግና ኦፍሴት እንሰጠዋለን። በኋላ ታርጌት የምናደርገው ነገር ስለሌለን ኦፍሴት ታርጌታችንን እናስቀምጣለን ማለት ነው። እኔ በ4.1 ሜትር እንዲቀመጥላችሁ ፈልጌያለሁ፣ ምክንያቱም 3.5ቱ ዋናው መንገድ ነው። ከዛ በኋላ 3.6ቱን ዋና መንገድ ብናደርግ 1.5ቱ ደግሞ ሾልደሩ ቢሆን እሺ፣ ይህንን 4 ሜትር እንያዘው እና 3.5 እና 1.5
ኦልሞስት ወደ 5 ሜትር አካባቢ ነው የሚሆነው አይደል? 5 ሜትር ላይ ታርጌት እናደርጋለን ማለት ነው። ኦፍሴት ነው አላይመንት አናደርገውም። ይሄ ኦፍሴት ነው የሚሆነው። ነው ሌብል ነው። ምንም አይነት ሌብል አንፈልግም ከዛ። ስለዚህ 5 ሜትር ላይ ታርጌት እናደርጋለን ማለት ነው። ስለዚህ ኦፍሴት ቱ ዘ ሌፍትም ቱ ዘ ራይትም ሰጠን ማለት ነው። አሁን ምን እያደረግን ነው? ሆሪዞንታል አላይመንታችንን እያጠናቀቅን ነው። ከብዙ በጥቂቱ መስራት ያለብንን ነገር ሰርተናል። ምን ሰርተናል? አላይመንታችንን መጀመሪያ ላይ አስቀምጠናል። አላይመንታችን ሴፍ እና ኢኮኖሚካል በሆነ መንገድ ከርቭ ሰጥተነው ያለውን ነገር ጨርሰናል። ቀጥለን ደግሞ ታርጌት ሰጥተነዋል። ከዚህ በኋላ የምናየው ስለ ቨርቲካሉ ይሆናል ማለት ነው። ፕሮፋይል እንሰራለን። እዚህ ሆም ላይ ልምጣና በቀጣይ ቪዲዮ ፕሮፋይል ከመስራት የምንነሳ ይሆናል ማለት ነው። ይሄንን ግን እዚህ ጋር እንቋጫለን ማለት ነው። ኪሎ ሜትሩን በየመቶ ነው የሰጠነው። ይሄ ከ00 ጀምሮ ይሄ ከርቭ ስለሆነ ነው። ይሄ 100 ይላል። በየመቶ ሜትሩ ሰጥተናል እና አላይመንታችን እንደዚህ ያማረ ይሆናል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።